እውነቴን ነው የምላችሁ። ጥቅሶም ራሱ ሌሎችም እዚህ የተናገሩ ሰዎች ነገሩን ምናልባት በሚገባ ተረድተነዋል ወይ ሁላችን ተገንዝበናል ወይ የሚል ስጋት አለብኝ። አንዳንድ ጊዜ ይህ አይደለም ይሉ ከመድረኩ የሚታየው አንድ ችግር አለባት ፕሬዚደንት ከርሶ ይሄ መድረክ ነፃ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም። የበላይ ባለሙሉ ስልጣን ነው። በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል ከሚለው ነገር እየተነሳ ይሄ መድረክ ነፃ ነው ይላል። ጥሩ። በአንድ በኩል ደግሞ የሀገራችን መፍትሄ የገጠመንን ችግር መፍትሄ እንፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሪቱ ምንድነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም በቅድሚያ። ይሄማ ነፃ መድረክ አይደለም፣ እውነትም ነፃ አይደለም ማለት ነው። እኔ ቅድም ጓድ የኋላሸት ያለውን ነው የምደግፈው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። የችና ሀገር አደጋ ላይ የሚጥላት ነው ብሎ ሰው ሊያስብ ይችላል። ኦኬ ጥሩ። ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር በትንትኑ እናውጣውና ደካማነቱን እንየው የሚል አቲቲዩድ አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዚደንት እርስዎ እዛ ተቀምጠው የዚህን ውይይት እንደው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረግ አለበት እና ይሄ መስተካከል ያለበት ይመስለኛል። እና ጦሩን እየጣሉ የሚፈረጡትን ሰዎች ጀነራሎች ማድረጋቸውን በመቀስ የቆረጥናቸው አሉ። ቂጣቸውን በሳንጃ ወገናቸው አሉ። በወታደር ፊት